ሪዞሉሽን ያላቸውን ቪዲዮዎች በጣም ወደ ዝቅተኛ ሪዞሉሽን አምጥተን ኤዲት የምንሰራበት መካኒዝም ማለት ነው። እዚህ ጋር የምትመለከቷቸው ፋይሎች 4K የተወሰዱ ቪዲዮዎች ናቸው። ፕሮክሲ ፋይል ማለት የኦሪጂናሉን ቪዲዮ ተክተው የሚገቡ ነው ብያችኋለሁ። ሰሌክት እናደርጋለን ቪዲዮዎቻችንን፣ ራይት ክሊክ አድርገን ፕሮክሲ የሚል አለ። ከዛ ክሬት ፕሮክሲ እንለዋለን። እዚህ ጋር የምናስተካክለው ለምሳሌ ፎርማታችን ምን እንዲሆን እንደምትፈልጉ፣ ለምሳሌ እኔ እዚህ ኩዊክ ታይም እንመርጫለሁ። ከዛ እዚህ ጋር ፕሮሬስ ሎው ሪዞሉሽን ፕሮክሲ እንዲሆን በጣም ዝቅተኛ ሪዞሉሽን ያለው እንዲሆን ሰሌክት አደረግኩት። ከዛ በኋላ አድ ወተርማርክ የምትለዋ ሰሌክት መደረግ አለባት። ፕሮክሲ ፋይላችሁን የት ልፍጠርላችሁ ይላችኋል። ከዛ ደስቲኔሽን መምረጥ አለባችሁ። እኔ አሁን ኔክስት ቱ ዘ ኦሪጂናል ሚዲያ ኢን ፕሮክሲ ፎልደር የሚለውን መረጥኩት። ኦኬ ስለው የትሊ እንደምታዩት ወደ አዶቤ ሚዲያ ኢንኮደር ይሰጠናል። ኦኬ ይሄው ጀመረ። ወደ ፕሮክሲ ፋይል እየቀየረው ነው፣ እንደምታዩት ሬንደር እያደረገው ነው። ኦኬ ሚዲያ ኢንኮደራችን ሶስቱንም ቪዲዮአችንን ጨርሶታል። እነኛ አሁን ወደ ፕሮክሲ ፋይል የተቀየሩ ናቸው። ፕሮክሲ ፋይል መቀየራቸውን የምታውቁት እዚህ ጋር የፕሮክሲ ፋይል ምልክት አለበት። ራይት ክሊክ አድርገን እስቲ የቅድሙን ራሱን ቪዲዮ ፕሮፐርቲ እንመልከተው። ኦኬ ይሄው እንግዲህ ከላይ የምትመለከቱት ኦሪጂናል የቪዲዮአችንን ሪዞሉሽን ነው። 3840 በ2160 ነው። ከዛ ወደ ታች ስትመጡ ግን ፕሮክሲ ፋይላችን ምን ያህል ሳይዝ እንዳለው እናያለን። እዚህ ጋር ለምሳሌ ኢሜጅ ሳይዛችን ስንት ይላል? 1020 በ540 አርጎ አውርዶታል ማለት ነው። ስለዚህ በዚህ የቪዲዮ ሪዞሉሽን ኤዲት ካደረግን በኋላ ኤክስፖርት ስናደርግብን በኦሪጂናል የቪዲዮአችን ኳሊቲ ኤክስፖርት ያደርግልናል።